መንግስት ትምጣ ብለን ለምነን ወዲያው ወጥመጣ ግን የሚገባባት ማን ነው ነው አባታችን ሆይ ይለና መንግስት ትምጣ። አሁን ጸሎት ቢሰማን አስቡት። ወዲያው መንግስት ትምጣ ይላል። ከዛ መንግስተ ሰማያት መጣች። የሚገባባት ግን ማን ነው? በልማድ ነው ምንድነው? ያልቆረበ ሰው፣ ንስሐ ያልገባ ሰው፣ ራሱን ያላስተካከለ ሰው መንግስት ትምጣ ሲል ምን ማለት ነው? መግባት አልፈልግም እና ሁልጊዜ ማስተዋል ይገባናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እግዚአብሔር ቤተሰቦች በዚህ በተቀደሰው ቦታ ለመማር ራሳችሁን ለማየት ተሰባስባችሁ እግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን ቆያችሁ? እንኳን አደረሳችሁ። እንኳን አደረሳችሁ። ያው ምናልባት የመጽሐፍ ቅዱስ ጥናት ነው የተወሰነ ብሉይ ኪዳን ላይ የምንቆየው። ያው ሰፊ ነው፣ በጣም ሰፊ ነው። ጠቅለል አድርጎ ለማስተማር ብዙ ማሰብ ይጠይቃልና እንደው ከተደወለልኝ ጀምሮ እያየሁት ነበርና ምናልባት አንዳንዱ ላይ ታሪኮቹን እና ማብራሪያዎቹን ላልፋቸው እችላለሁ አንዳንዱን ከጊዜና ከሰዓት አንፃር። ስለዚህ ግን በዋናነት የምንማርበት የትምህርት ይዘት አይነት መጀመሪያ መጽሐፍ ቅዱስ ምንድን ነው፣ ቀጥሎ በብሉይ ኪዳን ምንድን ነው፣ ከዛ ብሉይ ኪዳን በስንት ይከፈላል፣ እነዛ የተከፈለው ይዘቱ ምንድን ነው እና መጨረሻ ትምህርታችንን እንቋጫለን ማለት ነው። እና በዚህ መንገድ ነው ማለት መጀመሪያ መጽሐፍ ቅዱስ ምንድን ነው፣ ከዛ ከመጽሐፍ ቅዱስ ውስጥ ደግሞ የምናየው ብሉይ ኪዳን ስለሆነ ብሉይ ኪዳን ማለት ነው። ሌላው ብሉይ ኪዳን በስንት ይከፈላል፣ ከዛ ደግሞ ያ የተከፈለው ቁጥሮቹ ስንት ናቸው፣ ጠቅላላ ብሉይ ኪዳን ስንት ነው የሚለው አይተን ይዘቶቹ ላይ አለፍ አድርገን ለማየት እንሞክራለን። እናታችን እግዚአብሔር በመካከላችን ተገኝቶ ይግለጥልን። በትርጓሜ ቤት የ6 ዓመት ትምህርት ነው። እንግዲህ በ2 ሰዓት ለማጠናቀቅ እሞክራለሁ ማለት ነው። በሌላ በኩል ደግሞ 5500 ዘመን በ2 ሰዓት እንደመጓዝ ቁጥር ነው። እዚህ 5500 ዘመንን በ2 ሰዓት ውስጥ ለመዳሰስ እንሞክራለን ማለት ነው። እግዚአብሔር አምላካችን በድጋሜ በመካከላችን ይገኝና ትምህርቱን ይግለጥልን። ዓላማዎች አሉት እና ወደኋላ አድርገን ግን መጽሐፍ ቅዱስ የሚለውን ምንነቱን ማየት አተረጓጎሙን መመልከት መልካም ነው። ቤታችን ሄደን መጽሐፍ ቅዱስና ገለጥ አድርገን ስናየው ገና ከሽፋኑ ከርዕሱ ስንጀምር የሚነግረን የሚሰጠን የሚያመለክተን ጉዳይ አለ። ገና ከሽፋኑ ከጥራዙ ስንጀምር መጽሐፍ ቅዱስ ነው የሚለው አይደል? እኔ ምንድን ነኝ ይላል? እንግዲህ መጽሐፍ ቅዱስ የተቀደስኩ መጽሐፍ ነኝ ገባ በሉ ይላል። በሩ ራሱ ማለት ነው። ገና ርዕሱ በሩ ወደ ውስጥ እንድንገባ የሚያነሳሳ ነው። ከዛ በኋላ ደግሞ ትንሽ ገለጥ ስናደርገው ደግሞ ይዘቶቹን ርዕሶቹን ይነግረናል። ምን እንደያዘ በውስጡ ዝርዝር ሁኔታ ያሳየናል። ከዛ ገባ ስንል ብሉይ ኪዳንና አዲስ ኪዳን ይላል ማለት ነው። እና መጽሐፍ ቅዱስ 2 ቃላት የያዘ ነው። አንደኛው መጽሐፍ ነው፣ ሁለተኛው ቅዱስ ነው። ያው እንደምታውቁት መጽሐፍ ለሁሉም ይሆናል። የትኛው የተጻፈ የተጠረዘ ነገር ምን ሊባል ይችላል? መጽሐፍ ሊባል ይችላል። በብዙ ሁኔታ የተጻፈ ማለት ነው። መንፈሳዊ ብቻ ሳይሆን ሌሎችንም ሁኔታዎች የያዘ በታሪክ በልዩ ልዩ የጽሑፈት ይዘት ውስጥ የሚያልፍ ሁሉ መጽሐፍ ሊባል ይችላል። ከዛ ደግሞ ቅዱስ ነው እና ሁለቱ ናቸው። መጽሐፍ ቅዱስ እንዲሆን የእግዚአብሔር ቃል መሆኑን የሚናገሩት ቃላት ሁለቱ አንድ ላይ ሲሆኑ፣ ቅዱስም ለብዙ ሊሆን ይችላል። ቅዱስ ቦታ አለ፣ ቅዱስ ሰው አለ፣ ቅዱስ መልአክ አለ እና የተቀደሱ ብዙ ሁኔታዎች አሉ። ከዛ መጽሐፍም ብዙ አለ። ስለዚህ ሁለቱን አንድ ላይ ስናደርጋቸው ግን ምን ይሆናል? መጽሐፍ ቅዱስ ይሆናል። ለመጽሐፍ ቅዱስ ስንል በራሱ ደግሞ ከዘቢያዊ ትርጉሙ ስንጀምር
መጽሐፍ ቅዱስ ነው የተከበረ መጽሐፍ ማለት ነው። ክቡር የሆነ መጽሐፍ ማለት ነው። ክቡር የሆነ መጽሐፍ ማለት ነው። የመጀመሪያ ክቡር የሆነ ማለት ምንድን ነው? የሚያነቡትን የሚያጠኑትን የሚያከብር፣ ለሚያጠኑት ክብር የሚሰጥ፣ የተዋረዱትን በመንፈሳዊ ክብር የሚያድስ ማለት ነው። ሁለተኛው ንጹሕ የእግዚአብሔርን ቃላት የያዘ ንጹሕ የሆነ ሌላ ዓለማዊ ሰዋዊ ሁኔታዎች ያልተቀላቀሉበት እግዚአብሔራዊ መልእክት ያለው እግዚአብሔራዊ ዓላማ የተቀደሰ ንጹሕ ማለት ነው። ሶስተኛው ልዩ ማለት ነው። የተለየ ዓለም ካሉ ሀሳቦች የተለየ ዓለም ካሉ ሁኔታዎች ሁሉ የተለየ በጊዜ በዘመን የማይወሰን ልዩ ማለት ነው። ሌላ ጽኑ ማለት ነው። መጽሐፍ ቅዱስን ስተረጉመው ጽኑ በውስጡ የያዛቸው ቃላት የጸኑ ዘለዓለማውያን ናቸው። እዛ ነው ሰማይና ምድር ያልፋል አለ ግን ጌታችን ሲያስተምር ሰማይና ምድር ምን ይላል አለ ግን ቃሉ የተጻፈው ምኑ ላይ ነው? መጽሐፍ ላይ ነው። እና ጽኑ ማለት ነው። እነዚህ ገቢያዊ ትርጉሞች የያዘ ነው። በአጭሩ በባለቤቱ በእግዚአብሔር የተቀደሰ የአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ የጠራችሁ ቅዱስ እንደሆነ እናንተ ቅዱሳን ሁኑ እንደተባለው ለሰዎች የተነገረ ነው። ይሄ ለኛ ግን እግዚአብሔር የቀደሰው ሁሉ ምን ያለ ነው? የተቀደሰ ነው። ምክንያቱም እኔ ቅዱስ ነኝና ቅዱሳን ሁኑ ቢለው ለሰው የተነገረ ነው። ግን ብቻ ግን አይደለም። ለሰው ብቻ ግን አይደለም። ሙሴን አታስታውሱ? አሁን እናየዋለን። ቀጣይ ብሉይ ኪዳን ስለሆነ ምናጠር ጫማህን ይሄ የተረገጥከው ቦታ ያለህበት ቦታ የተቀደሰ ነውና ጫማህን ምን በል ይለዋል? እዚህ የተረገጥከው ቦታ ምንድን ነው አለ? የተቀደሰ ነው። እና ቅዱስ የሚለው ለሰው ብቻ የተነገረ አይደለም። እና ቅዱስ ነኝና ቅዱሳን ሁኑ የሚለው ሁሉንም እግዚአብሔር የባረከውን የቀደሰውን ሁሉ ያሳይ ነው። መጽሐፍ ቅዱስ የተባለባቸው ነው። ቅዱስ ማለት ይሄ ከሆነ ቅዱስ የተባለው ደግሞ ለምንድን ነው የሚለውን ዝርዝር አድርጎ ለማየት እዚሁ ላይ ያለ ነው። ምናልባት ማስታወሻ ለምትይዙ ነው ነጥቦችን የምናገረው። የመጀመሪያው አስገኙ ቅዱስ ስለሆነ መጽሐፍ ቅዱስን ያስገኘው የሰጠን እግዚአብሔር ነው። ለቅዱሳን የገለጠላቸው እሱ ነው። ቤተክርስቲያን መጽሐፍ ከሰማይ ወርዶ ለሰው እንደተሰጠ አታስቡ። ከሰማይ የወረደው የእግዚአብሔር ሀሳብ ነው። በነቢያት በመንፈስ ቅዱስ በኩል ሀሳብ መጥቷል። በመንፈስ ቅዱስ እየተነዱ ነቢያት ትንቢት ተናግረዋል። የተናገሩት ትንቢት መጽሐፍ ሆኗል። ለሐዋርያትም ቃሉን ነው ያስተማራቸው። የተማሩትን ቃል ነው የጻፉት ማለት። ስለዚህ መጽሐፍ ቅዱስ ለነቢያትና ለሐዋርያት የተገለጠ የማን ሀሳብ ነው? በሐዋርያትና በነቢያት መሰረት ላይ ምን ተብላችኋል? ታስታውሱ? ምን ተብላችኋል? በሐዋርያትና በነቢያት መሰረት ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ምን ብላችኋል? ምን ማለት ነው? ያ ነቢያትና ሐዋርያት ባስተማሩት ትምህርት ላይ ማለት ነው። ነቢያትና ሐዋርያት በጻፉት መጽሐፍ ላይ ማለት ነው። እና ይሄን የያዘ ነው አስገኙ እግዚአብሔር ቅዱስ ነው። ምክንያቱም አንድ ነገር ቅዱስ ዮሐንስ አፈወርቅ ይለዋል አይደል? መጽሐፉን ከማንበብህ በፊት ጸሐፊውን አስቀድመህ እየው፣ ማን እንደጻፈው ተመልከት። ምክንያቱም ሰውየውን ካየ በኋላ ለምን እንደጻፈው ይገባሃል። ለምሳሌ መናፍቅ የሆነ ሰው መጽሐፍ ቢጽፍ መጽሐፉ ምን ሊሆን ይችላል? ጥርጥሬ ነው ማለት። አንድ የሚያምን ሰው ንጹሕ እምነት፣ ንጹሕ ሃይማኖት፣ ርቱዕ የሆነ ሀሳብ ያለው ሰው ቢጽፍ ደግሞ መጽሐፉ ሃይማኖታዊ ጽናት የሚሰጥ መንፈሳዊ ኃይል ብርታት የሚያጠቅ ለምዕመናን ከበሽታ የሚያጠራ ሊሆን ይችላል። ስለዚህ መጀመሪያ ምኑን ማየት ያስፈልጋል? የጻፈው ማን ነው ማለት ያስፈልጋል። ስለዚህ ያስገኘው ማን ነው? መጽሐፍ ቅዱስን ያስገኘው ማን ነው? እግዚአብሔር ካስገኘው ምንድን ነው ማለት ነው? ቅዱስ ነው ማለት ነው። ቅዱስ ነው ማለት ነው። ስለዚህ የተናገረው ያስገኙ እግዚአብሔር ቅዱስ ስለሆነ ነው። ሁለተኛው ሰዎችን ወደ ቅድስና ስለሚመራ ነው። መጽሐፍ ቅዱስ ሰዎችን የሚመራ ወደ ምንድን ነው? ወደ ቅድስና ነው። አንዳንድ መጽሐፍ አንብበን ስንጨርሳቸው አንብበን ስናጠናቅቅ ምናልባትም 2 ቀን 3 ቀን ሳምንት ወር 2 ወር ሊይዙን ይችላሉ። በዚህ ዘመን መጽሐፍ የሚያነብ ሰው ካለ ራሱ ተአምር ነው። ብዙዎቻችን በብዙ ሁኔታ ስለሆነ ያለና ግን መጽሐፍቱን አንብበን ስንጨርስ የሚሰጡን መልእክት እንደያዙት ሀሳብ አንዳንዶቹ ልቅ እንድንሆን
ሰዋዊ ጠባይ እንዳይኖረን ሊያደርጉ ይችላል። አንዳንዶቹ አንበን ስንጨርሳቸው ተስፋ እንድንቆርጥ ሊያደርጉ ይችላል። አንዳንዶቹ ስስ ስሜት እንዲኖር ለሁኔታዎች ጠንካራ እንዳንሆን ሊያደርጉ ይችላል። አንዳንዶቹ በትናንታችን ውስጥ የተሳሳተ ጭብጥ እንዲኖረን የተሳሳተ ግንዛቤ እንድንይዝ ሊያደርጉ ይችላሉ። ብዙ አይነት ሊሆን ይችላል። መጽሐፍ ቅዱስን ግን ስናነበው ሕይወታችንን ይመራዋል፣ ይቀድሰዋል፣ መንፈሳዊ አቅጣጫችንን ያስተካክለዋል። የነቢያትን፣ የሐዋርያትን፣ የአባቶቻችንን ታሪክ እናይበታለን። ሕይወት ምንድን ነው? ክርስትና ምንድን ነው? ወዴት ይወስዳል? መዳረሻው ምንድን ነው? ፈተና እንዴት ይታለፋል? መከራ እንዴት ይታለፋል? እዛው ቁጭ ብሏል። ወጣትነት እንዴት ይኖራል? እሱ ሁሉ አለና መጽሐፍ ቅዱስ ወደ ቅድስና ስለሚመራ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 በእግዚአብሔር መንፈስ የተጻፈ መጽሐፍ ለፍጹም ትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ነገር የተዘጋጀ ይሆን ዘንድ። ስለዚህ መንፈሳዊ መጽሐፍ በእግዚአብሔር መንፈስ የተጻፈ መጽሐፍ ለትምህርት፣ ለተግሣጽ፣ በመንፈሳዊ ሕይወት ለመጓዝ ይጠቅማል እያለ ነው ቅዱስ እና እንድንጠቀምበት ነው የምንማረው ማለት ነው። ሶስተኛው የእግዚአብሔር መንፈስ ያደረባቸው ቅዱሳን የጻፉት ስለሆኑ የጻፉት በእግዚአብሔር መንፈስ የሚመሩ ቅዱሳን ናቸው። ምናልባት እንዲያው እንቅልፍ አልወስደኝ አለ፣ ጊዜው አልመሽልኝ አለ ያሉ ሰዎች የጻፉት አይደለም። ወይ ደግሞ እንዲያው ብዙ ንባብ አንብበው ከብዙ ንባብ የተቀዳ አይደለም። ይህ ምንድን ነው? ከመንፈሳዊ ሀሳብ ከመንፈሳዊ ሕይወት የተቀዳ ከጥልቅ መንፈሳዊ ልምድ የተቀዳ በረከታቸው ይደረግልን። ቅዱሳን ሰዎች ለዛ ነው መጽሐፍ እንዲህ የሚለው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። በማን ተነድተው? በመንፈስ ቅዱስ ተነድተው። እነማን? ቅዱሳን ሰዎች። ምን አይነት ሰዎች? ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ነው። እነሱ ቅዱሳን ስለሆኑ ብቻ አልጻፉትም። በመንፈስ ቅዱስ ተነድተው መንፈስ ቅዱስ እንዲህ በል፣ እንዲህ አድርግ፣ እንዲህ እያለ እየገለጠላቸው ተናግረውታል ማለት ነው። አራተኛው በዕድሜው መጽሐፍ ቅዱስ ተብሏል። መጽሐፍ ቅዱስ በዕድሜው ጭምር መጽሐፍ ቅዱስ ተብሏል። መጽሐፍ ቅዱስ መሰኘቱ በዕድሜው ጭምር ነው። መጽሐፍ ቅዱስን የሚቀድም መጽሐፍ የለም። የትኛውም ታሪክ መነሻው መጽሐፍ ቅዱስ ነው። የትኛውም ጥናት መነሻው መጽሐፍ ቅዱስ ነው። ያው አሁን ያለ መጽሐፍ ቅዱስ ለመመስረት ዓለም እየተሯሯጠ ነው። ከመጽሐፍ ቅዱስ ውጭ ሌላ መሰረት ለመጣል ግምታዊ ዓለም እየተሰራ ነው። ምናባዊ ዓለም እየተሰራ ነው። ጭብጥ የሌለው ዓለም ሊሆን ይችላል፣ እንዲህ ተብሎ ይገመታል የሚባል ዓለም እየመጣ ነው እንጂ በተጨበጠ በተረጋገጠ በታወቀና በተጠነቀቀ ጉዳይ የታሪክ ሁሉ መሰረት የተጻፉ መጽሐፍት ሁሉ ምንጫቸው መጽሐፍ ቅዱስ። ለየትኛው መጽሐፍ የጥፋት እንኳ ቢሆን አጣመውት ለራሳቸው ሀሳብ የሚመች አድርገው ሰርተውት እንጂ ከመጽሐፍ ቅዱስ ነው የሚወስዱት። የጥፋቱን የሚወስዱት ከዚህ ነው። እንዴት ይወስዱታል? አንድን የሚጠቅም ነገር ከመጠኑ ካበዛ ነው ምን ይሆናል? አንድን ምግብ የሆነ ነገር ለምሳሌ እንደው ጥሩ ነገር ያግባባናል ብዬ አስባለሁ። ሁላችንም እንበላለን አይደል? አሁን ምግብ ከመጠኑ ካለፈ ምን ይሆናል? ወይ ደግሞ የሚጥም ምግብ ላይ አንድ ሌላ ባዕድ ነገር ብትጨምሩበት ምን መሆን ይጀምራል? በሽታ ሊሆን ይችላል። እና ከዛው ግን የምትበሉት ግን በሽታውን አልነበረም መጀመሪያ በምግቡ ብላችሁ ነው የምትበሉት። ለምሳሌ ማር ላይ መርዝ ይጨመርበት ሰው ማሩን ነው የሚበላው። ምኑን አይበላም? መርዝ አይበላም ሰው። ግን ማሩን ለመብላት ሲል ግን የማይፈልገውን ሞት አብሮ ይበላል። እና ከዚህም ይህ አይነት የሚሸቃቀጡ ሰዎች ይኖራሉ። እና መጽሐፍ ቅዱስ በዚህ ሁኔታ የተጻፈ ነው እና ብዙ ዕድሜ ያስቆጠረ ሰው ከመፈጠሩ በፊት ስላለ ሁኔታ በእርግጠኝነት ስለሚናገር። አምስተኛው መጽሐፍ ቅዱስ ሰው ከመፈጠሩ በፊት ስላለው ጉዳይ በእርግጠኝነት ነው የሚናገረው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? እግዚአብሔር በመጀመሪያ
ሰማይንና ምድርን ምን አደረገ? ምን አደረገ? አሁን ዓለም ቢሆን አሁን ባለው የሳይንስ ዓለም ምን ተብሎ ነው የሚታሰበው? እግዚአብሔር በመጀመሪያ ሰማይና ምድር ፈጥሯል ተብሎ ይገመታል ነው የሚላቸው። ምክንያቱም እርግጠኛ አይደለም፣ ብዙ ሁኔታዎች አሁን እርግጠኛ አይደለም። እንዲህ ተብሎ ይገመታል፣ እንዲህ ተብሎ ይታሰባል፣ እንደዚህ ነው የሚደረገው። መጽሐፍ ቅዱስ ግን የሚለን ግን በመጀመሪያ ሰማይና ምድር ምን አለ? የጻፈው እኮ ሙሴ ነው። ይህንን አሁን የጻፈው ሙሴ ነው። እና አዳም ራሱ ቢጠየቅ እኮ ሰማይና ምድር ሲፈጠር አልነበረም። ምክንያቱም አዳም የተፈጠረው መቼ ነው? አታውቁም? ዓርብ። ሰማይና ምድር የተፈጠረው መቼ ነው? እሑድ። መሀበ አልቦ ሀበቦ ማለት ነው። ከምንም ነው የመጣው። መሀበ ምንት መሀበ ኢምንት ሀበ ምንት ነው። ከምንም ወደ ጥያቄነት መጣ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። እርግጠኛ ነው ፈጠረ። አሁን እዚህ ቦታ መኖራቸውን እርግጠኛ ነው አይደል? አይደል? እርግጠኛ ሁለት ወሲን ያለው እንደምንድን ነው? እርግጠኛ የሆነ መልእክት ነው። ሰውስ ባልነበረበት ዘመን ያለው ነው የሚገልጸው። ለምሳሌ አሁን እናንተ ስለማታውቋቸው ቤተሰቦቻችሁ ወደ ኋላ ምናልባት አያት ማያቅ ግን ምሽት አያት አለን አይደል? ግን እንችላለን። አያትን ምን ትመስላለች ብንባል ማናቃትን እንዴት አድርገን ነው የምንገልጻት? እንዲህ ሲባል ሰምቻለሁ፣ እንዲህ ናት አሉ አይደል? እንዲህ አይነት መልክ አላት፣ እንዲህ አይነት ጠባይ ነበራት አሉ። ከጎረቤት እንዲህ ትስማማ፣ እንዲህ ትግባባ ነበር። እንዲህ ነው ማናቀውን አሩ ተነገረን፣ እንዲህ ተባለ ብለን ነው ያየነው። ሲሆን ደግሞ እርግጠኛ ሆነ። እንደው እንኳን ያየነው እንኳን አንድ ጊዜ ስንረሳው ምንድን ነው እንደው እንዲህ ትዝ ይለኛል፣ እንዲህ ይመስለኛል አይተናል። ግን እየረሳነው ስንመጣ ምን እንሆናለን? ወደ ይመስለኛል እንወርዳለን። ያየነውን እንኳን እንዲህ ይመስለኛል ወደ ህልም ዓለም እንወርዳለን። ህልም እንደዛ ነው። ብዙዎቻችሁ እርግጠኛ ነኝ ጠዋት ህልም አይታችሁ ተርጓሚው ራሱ ራሱ ሌላ ጉዳይ ነው። ግን እንደው ህልም አይቼ ትላላችሁ። ምንድን ነው ያየው ስትባሉ ብዙ ይመስለኛል። አብዛኛው ሰው ሲናገር ህልሙን በይመስለኛል ነው የሚናገር። ይመስለኛል ቦታ ይመስለኛል። ምክንያቱም ህልም ነው። ስለዚህ ስለማናውቀው ነገር እርግጠኛ ሆነን አንናገር። ሙሴ ግን ዓለም ከመፈጠሩ በፊት ያለውን የማይታወቀውን ዓለም እግዚአብሔር ብቻ የሚመረመረውን ዓለም ለመመርመር ባይችል ቢያንስ ሰማይና ምድር በመጀመሪያ ተፈጠሩ ብሎ ያለምን መፈጠር በእርግጠኝነት ነግሮናል። ሌላው ስድስተኛው ወደፊት ስለሚመጣው በእርግጠኝነት ስለሚናገር ወደፊት ስለሚመጣው ደግሞ በምን ይናገራል? ለምሳሌ እንዲህ ይላል መዝሙር 49 ላይ እግዚአብሔር በግልጥ ይመጣል። በምን ይመጣል? እግዚአብሔር በምን ይመጣል? እግዚአብሔር በግልጥ ምን ይላል? ይሄ ቃል ምን ቃል ይባላል? እርግጠኛ የሆነ ቃል ማለት ትንቢት ነው። ግን እርግጠኛ ይመጣል። አልመጣም ግን ምን ይላል? እርግጠኛ የሆነ ይመጣል ማለት እግዚአብሔር ገሃድ ይመጣ። እግዚአብሔር ግልጥ ሆኖ ይመጣል። እሱ ብቻ አይደለም፣ እሳት ይነድድ ቅድሚያ ነው። እሳት በፊቱ ይነዳል። ፍርዱ ማለት ነው። ፍርድ ኃጥአንንና ጻድቃንን የሚለይበት ፍርዱ ማለት ነው። ስለዚህ እግዚአብሔር በግልጥ ይመጣል ብሎ በእርግጠኝነት ከዛ አዲስ ኪዳንም ስንመጣ እንደዛው አዲስ ኪዳንም ስንመጣ ጌታችን ለሐዋርያት ስለ ወደፊቱ በእርግጠኝነት ይነገራል። እንዲህ አይነት ዘመን ይመጣል፣ የመከራ ዘመን ይመጣል፣ የደስታ ጊዜ ይመንድያል እያነጻጸረ እርግጠኛ እያደረገ ነው። ሐዋርያቶች ሲያስተምሩ በእርግጠኝነት ነው ያስተማሩ። ስለዚህ ቤተክርስቲያን እርግጠኛ ያልሆነ ትምህርት የላትም ማለት ነው። እርግጠኛ ስለ እያንዳንዱ ነገር እርግጠኛ ሆነ። ስለምሳሌ ስለ መንግስተ ሰማያትን አይቶ የሚያከም አላቸው። መንግስተ ሰማያትን አይቶ የሚያከም ሂዶ አይቶ መንግስተ ሰማያት ማለት ይህች ናት ብሎ ማስረዳት ይችላል። ከዚህ ቅዱስ ጳውሎስን ጠይቁት ምን እንዳለ። እስከ ሶስተኛው ሰማይ ሄደና የመጀመሪያው ራሱን ጭምር አራቀ። ምን አለ? አንድ ሰው አውቃለሁ አለ ራሱን ማለት። ከዛ ቀጠለና ምን ሰማህ ለሚለው መልስ ሲሰጥ ሊተረጎም የማይችል ቃል ሰማ። ምን ሊል የማይችል ሊተረጎም የማይችል ቃል ሰማ። ለምን መሰላችሁ ሊተረጎም ያለው? እዚህ ዓለም ያለው ቃል በሙሉ ያንን የሰማውን ጣዕመ ዜማ ያንን የሰማውን የደስታ መልእክት ማስተላለፍ አልቻለልም። ምን አለ? ሊተረጎም የማይችል ቃል ሰማ። ቅዱስ ያሬድን የምትጠይቁት ምንድን ነው ያለው? ተነጥቆ ተመልሶ ሲመጣ ዋይ ዜማ ዘሰማይኩ በሰማይ በሰማይ የሰማው ምን አይነት ዜማ ነው?
ምን አይነት ነው አለ። እንዴት አይነት ነው ስለ ምን አይነት ነው መልሱ ይሄ ጥያቄ መልሱ ራሱ ጥያቄ ነው አይደል? መልሱ ራሱ ምን አይነት ዜማ ነው ስለ እሱ ራሱ ምንድን ነው የሚለው? ምን አይነት ዜማ ነው የሰማው? ዋይ ዜማ የሚገርም ነው እና ወደፊት ስላለው ነገር እርግጠኝነት ነው እና መንግስተ ሰማያትን የምናውቃት በእግዚአብሔር እርግጠኝነት እሱ በነገረን ቅዱሳን በነገሩን እርግጠኝነት። ለዛ ነው ስንጸልይ ራሱ ምን እንላለን? መንግስተ ትምጣ እንላለን። ምን ትምጣ እንዲያለች ስለምናምን እሱ ብቻ አይደለም እንደምትመጣ ደግሞ እርግጠኞች ነን። ችግሩ ግን በልማድ ስለምንለው መንግስት ትምጣ ብለን ለምንለው ወዲያው ብትመጣ ግን የሚገባባት ማን ነው ነው ጥያቄ። አባታችን ሆይ ይለና መንግስት ትምጣ። አሁን ጸሎት ቢሰማን አስቡት። ወዲያው መንግስት ትምጣ ይላል። ከዛ መንግስተ ሰማያት መጣች። የሚገባባት ግን ማን ነው? በልማድ ነው ምንድነው? ያልቀረበ ሰው ያልገባ ሰው ራሱን ያላስተካከለ ሰው መንግስት ትምጣ ሲል ምን ማለት ነው? መግባት አልፈልግም እና ሁልጊዜ ማስተዋል ይገባናል ማለት ነው። ሰባተኛው የሚያነቡትን የሚሰሙትን ይባርካል። የሚያነቡትንና ምን የሚሉትን ለዛ ነው ቅዳሴ ላይ ለምሳሌ መስዋዕት ይጠበቃል። ብሉይ ኪዳን መልእክታት ይነበባሉ። መጨረሻ ወንጌል ይነበባል። ከዛ ወንጌል ከተነበበ በኋላ ዋናው ካህን ወንጌሉን ካነበበ በኋላ ሁለተኛው ተራዳኢው ካህን ምንድን ነው የሚለው? ይህንን ወንጌል ተሳልማችሁ ተቀደሱ እግዚአብሔር በዚህ ባርካችሁ ይለናል። እኛም የተባረከውን የተቀደሰውን ወንጌል እንሳለመው ይባርከን ዘንድ ፈቃደኞች ነን እንላለን። ዲያቆናት ልብስ የለበሱ ዲያቆናት እየዞሩ ያሳልሙናል። አሁን በዚህ በአዲስ አበባ በገጠሩ ካህኑ ነው የሚያሳልሙን። እዚህ ዲያቆናቱ እየዞሩ ወንጌሉን ምን እንለዋለን? የምንሳለመው ለምንድን ነው? የምንሳለመው ለሁለት ዓላማ ነው። አንደኛው ስለሚባርከን ነው። የምንሳለመው በነቢያት በሐዋርያት በቅዱሳን በረከት ስለምንባረክ ቃሉ የሚባረክ ስለሆነ። ሁለተኛው የምንሳለመው ቃልህ ወደ ልቦናዬ ይግባ ማለት ነው። ቃልህ ወደ አንደበቴ ወደ ህሊናዬ ይሳል፣ እኔ ፈቅጃለሁ፣ ቃልህን በልቦናዬ ሳልልኝ ማለት ነው እና የሚሰሙትን የሚባረኩትን ይቀድሳል። ለዚህ ነው ዲያቆኑ ወንጌል ከመነበቡ በፊት ቆሙ ዋጡ አይደል የሚለው? ቁማችሁ ምን በሉ ቁማችሁ ምን በሉ ይህን ወንጌል ቁማችሁ አድምጡ ይለናል አይደል? እዛኛም ቁመን ምን እንላለን? መጀመሪያ እኮ ቁመናል። ተመልከቱ፣ ዲያቆኑ ያያል። ማንም የተቀመጠ የለም፣ ግን ሁሉ ስለቆመ ይሄን ቃል ያልኩህ ለምን ይመስላችኋል? አሁን ለምሳሌ እናንተ ተቀምጣችኋል አይደል? አሁን ተቀምጣችሁ ቁጭ በሉ ብላችሁ ብሎ የሚሰማችሁ አሁን ተቀምጣችሁ ቁጭ በሉ ምን ይሰማችኋል? የታኙ ማለቱ ይሆን እንትምታሽ እና ዲያቆኑ ሁሉ ቁሟል። በቅዳሴ የሚቀመጥ የለም፣ ግን ቁማችሁ ስሙ ይላል። ምን ማለቱ ይመስላችኋል? ቁማችሁ ስሙ ማለት ልቦናችሁና ከእንቅልፍ ከስንፍና ለዩት፣ ወንጌሉን በማስተዋል አድምጡት፣ መልእክቱን በትክክል ለኛ ነው ብላችሁ ስሙ ማለት ነው። ቁሙ ማለቱ እሱ ነው። ግን ያው አብዛኛው ሰው እሱም በልማድ ይለዋል፣ እኛም በልማድ እንሰማለን። ሳንግባባ እንወጣለን። ሳንግባባ በቃ እቱ በሰላም እንባላለን። ወደ ቤታችን ነው እቱ በሰላም ማለት እሱ ለቤታችን አልነበረም፣ እኛም ወደ ቤታችን ይሄድ አይደለም ያሲባል እንደው ወሽስ ከቤታችን ይሄድ እንዲያትሉ ወደ መንግስተ ሰማያት ካሉ እሱ ቤተክርስቲያን ለመንግስተ ሰማያት መግቢያ በረከት ሰጣችኋለች። ቆርባችኋል፣ ንስሐ ጨርሳችኋል፣ ቀኖና ጨርሳችኋል፣ ቆማችሁ አስቀድሳችኋል። አሁንማ ወደ ቤታችሁ ወደ መንግስተ ሰማያት ግቡ ይለናል። እኛ አሜን በሰላም ለቀቀን ዛሬ እንደው በሰዓት አሰናበቱ እነዚህ ቄሶች ወደ ቤታቸው እና አልተግባባንም። ስለዚህ የሚያነቡትን የሚሰሙትን ይባርካል። ዘመን የማይሽረው ነው። ስምንተኛው ይሄ ነው። ዘመን የማይሽረው የማይሰለችው በነቢያት ዘመን ይነበብ ነበር፣ በሐዋርያት ዘመን ይነበብ ነበር፣ በሊቃውንት ዘመን ይተረጎም ነበር። አሁንም ሳይሰለች ይነበባል፣ ሳይሰለች ይሰበካል፣ ሳይሰለች ይሰማል። ወደፊትም እስከ ክርስቶስ መምጣት ድረስ ይቀጥላል። በነገራችን ላይ መጽሐፍ ሌሎችን መጽሐፍ እኔ እዚሁ በአታ የተማርኩትና እዚሁ እያስታውሳለሁ ብዙ መጽሐፍ በተጓዳኝ ትርጓሜ እየተማር አነብ ነበርና ለምሳሌ ዓለማዊ የሆኑ መጽሐፍት በወለድ ሊሆን ይችላል። ሌሎችም አንድ ጊዜ ካነበባችሁት በኋላ በጣም ደስ ብሏችሁ አነባችሁ። ሁለተኛ ግን አታነሱትም። ሁለተኛ ግን ስታዩት ራሱ ይሰለቻችኋል። ምክንያቱም የእግዚአብሔር መንፈስ የሌለው እንደዛ ነው። የመጀመሪያው ስታዩት ደስ ይላችኋል። ሁለተኛ ለማንበብ ስትሞክሩ ግን
ያዛጋቸዋል። ምክንያቱም ታውቁታላችሁ፣ ጨረሳችሁታል። መጽሐፍ ቅዱስ ግን አንበው እንደገና ብናነበው ተርጉመነው እንደገና ብንተረጉመው እንደገና ብናየው የማይሰለችም ልክ እንዲህ ነበር ሆኖ ብለን በርካታ ከዚህ እርግጠኛ ነኝ። እንደው አንድ የሆነ ታሪክ የሆነ ጊዜ አያችሁት፣ አነበባችሁት፣ የሆነ ቦታ ሰማችሁት፣ እንደገና ሌላ ቀን ሲሰበክ ለካ እኮ እኔ እንዳተረድቼው አላውቅም ብላችሁ ለካ እንዲህ ገብቶኝ አያውቅም፣ ለካ ይህን ያህል ረቂቅ ነበር ብለን እናውቀው ብዙ ነገር አለና ዘመን የማይሽረው መሆኑ ነው። አስረኛው በተለያዩ ዘመናት ዘጠነኛ ነው። ዘጠነኛው በተለያዩ ዘመናት በተለያዩ ሰዎች በተለያዩ ቦታዎች ቢጻፍም አይጋጭም። በተለያዩ ሰዎች በተለያዩ ዘመናት በተለያዩ ቦታዎች ቢጻፍም ምን አይልም። ለምሳሌ ልንገራችሁ። ኢሳይያስ ከብዙ ዘመን በፊት ምን አለ? ድንግል በድንግልና ተጸንሳለች፣ ስሙን አማኑኤል ትለዋለች። ከዛ ሉቃስ መጣና የእመቤታችንን ታሪክ ጌታችን በሚወለድ ጊዜ ስናየው ድንግል በድንግልና ስትጸንስ እናያለን። ድንግል በድንግልና ስትወልድ እናያለን። ከዛ ወዲያው ስሙ ማን ይባላል? ስሙ ማን ተባለ? አማኑኤል ተባለ ማለት እና ብዙ የትንቢት መጽሐፍትን ማየት እንችላለን። እንደዚህ ስለ ክርስቶስ የተነገሩትንም ሌሎችንም ማየት እንችላለን። መጽሐፍ ቅዱስ በምናነብ ጊዜ ልንጠነቀቃቸው የሚገቡ ሁኔታዎች አሉ። ይሄ ደግሞ እንደው መጽሐፍ ቅዱስ ስናነብ እንድናስተውለው መጽሐፍ ቅዱስ እንደው እንደኛ እንደገባን ደስ እንዳለን እንዳንፈረጀው። ምክንያቱም የፕሮቴስታንት ማለት በጣም እየጠፋ ያለው በዚህ ስለሆነ እንደራሳቸው ፈቃድ እንደራሳቸው ፍላጎት ለመበየን ስለሚሞክሩ ገብተው መውጣት አቃታቸው። ገቡበት ግን ማውጣት አልቻሉም። ለመውጣት ስላልቻሉ ያም የራሱን ይጀምራል። ሁላቸውም እየራሳቸው ይሄዳሉ። ኢትዮጵያ ውስጥ ራሱ 6000 እንደደረሰ ታውቃላችሁ። የኛ ቤተክርስቲያን ግን እንደዛ አይነት አረዳድ የለም። የኛ ቤተክርስቲያን ጉባኤያዊ ናት፣ ቤተክርስቲያናዊ ናት እና በመጨረሻ ደግሞ ሐዋርያዊ ናት። ሶስቱም ታሟላለች። ጉባኤያዊ ማለት በጉባኤ የተወሰነ ትምህርት ያላት በጉባኤ ኒቂያ፣ በጉባኤ ቁስጥንጥንያ፣ በጉባኤ ሌሎቹ ጉባኤያትን እነ ኤፌሶንን ጨምራ የያዘች ጉባኤያዊት ቤተክርስቲያን ትባላለች። ስለዚህ ለምሳሌ ቤተክርስቲያን ውስጥ ችግር ቢፈጠር ጉባኤ ይመሰረታል፣ ሊቃውንት ይሰበሰባሉ። ያባለፈው ታውቃላችሁ ዝክረ ኒቂያ የሚል ስብስብ ነበር እና የዓላማው ምንድን ነው? ቤተክርስቲያን ጉባኤያዊት ናት። ከዛ ቤተክርስቲያን ቤተክርስቲያናዊት ናት። ህብረታዊት ማለት ነው። ባይባጭ ህብረታዊት ነው። ነጠላ የሚባል ነገር የለም። ነጠላዊ ሀሳብ የላትም ማለት ነው። ለምሳሌ ንስሐ ስትገቡ በግል ነው አይደል የምትገቡት? ለምን አደራችሁ? ንስሐ የሚገባው በግል ነው አይደል? የምንቆርበው ውስጥ በጋራ ነው። ንስሐ በግል እንገባለን። የምንቆርበው ግን ከህብረቱ ነው። የሚያቆርበን ካህኑ ነው፣ ዲያቆናቱ ናቸው። የምንቆርበው ከምዕመናን ጋር ነው። ከህብረቱ የተነጠለ ማለት ለምሳሌ ንስሐ ገብቻለሁ በቃ ይበቃኛል ግን ያለው ካላችሁ ተነጠላችኋል ማለት ያ ነጠላ ደግሞ የቤተክርስቲያን ዘይቤ አይደለም። ስለዚህ እያንዳንዱ በህብረት ቤተክርስቲያናዊ ማንነት አለው። መጨረሻ ደግሞ ሐዋርያዊት ናት። እያንዳንዱ ነገር የሚለካው በሐዋርያት ዘመን ባለ ትምህርት ነው። በሐዋርያት ዘመን ባለ ትውፊት ነው። በሐዋርያት ዘመን ባለ የልቦና ሐሳብ ነው የሚለካው እንጂ እኔ ደስ እንዳለኝ እንደው ለህዝቡ ለሰው ተከታይ ያበዛል በሚል ስሜት የሚደረግ ነገር የለም ማለት ነው። ስለዚህ መጠንቀቅ የሚገባል የተወሰኑ ሁኔታዎች አሉ። ታሪክን፣ ትውፊትን፣ ባህልን፣ ስርዓትን ማወቅ ይገባል። መጽሐፍ ቅዱስን ከማንበባችን በፊት የመጽሐፍ ቅዱስ የተጻፈው የት ነው? በእነማን ባህል፣ በእነማን ትውፊት፣ በየትኛው ስርዓት ዘመን የተጻፈው? በዛ ዘመን የተጻፈበት ዓላማ ምንድን ነው? ያንን ማጥናት ይጠይቃል። ለምሳሌ ባህልን ማወቅ ይገባል። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ያው ብዙ ጊዜ ውጭ ካሉት ጋር የማንግባባበት ታሪክ ነው። የዮሐንስ ወንጌል ምዕራፍ 2 ቃና ዘገሊላ ማለት ነው። ቃና ዘገሊላ ክርስቶስ ሰርግ ቤት ተገኘ። ከዛ በኋላ እመቤታችን ደቀ መዛሙርቱ ተገኙ። የሰርጉ ቤት ወይን አለቀ። ከዛ እመቤታችን ለልጇ ወይንቴ አልቦም ወይን እኮ የላቸውም አለችው። ከዛ ጌታችን ከአንቺ ጋር አንቺ ሴት ወይ ከአንቺ ጋር ምን አለኝ አላት። ምን አለሽ አላት ይላል። ከዛ በኋላ እዚህ ላይ እነሱ የሚሉት አይ በቃ ክርስቶስ ክብር ይግባው እና እናቱን ምን አገባሽ አይነት ትርጉም ያለው ለምንድን ነው አንቺ በዚህ ውስጥ አይመለከትሽም አይነት የሚመስል ትርጉም ይሰጡታል።
እና በአጠቃላይ አልተቀበላትም የሚል ምን አላላትም። ከዛ እኛ ደግሞ ቃሉን አናይም። አንደኛ ትውፊታዊ ሁኔታዎች፣ ባህላዊ ሁኔታዎች እናያለን። መጽሐፍ ቅዱስ የተጻፈው ይህ ንግግር የተደረገው በእስራኤላውያን ማንነት ነው። እስራኤላውያን ይህን ቃል እንዴት ይረዱታል? እንዴት ይግባቡበታል? ምክንያቱም በነገራችን ላይ እንኳን በእስራኤልና በእኛ መሀል እኛ እንኳን በየሰፈሩ ያለን የንግግር ዘይቤ እኮ ይለያያል። አንዳንድ አካባቢ ስትሄዱ እኮ ክላ ሊላችሁ ይችላል። አንዳንድ ቦታ ስትሄዱ ክላ ካለ ዱላ ማንሳቱ ነው። ስለዚህ አንድ ቦታና ሌላ ቦታ ትርጉሙ ሊለያይ ይችላል። አይችልም። ያስታውሳሉ አንድ ጊዜ ትምህርት የተሰጠ አንድ መምህር የሆነ ቃል ይናገራል እና በዛ አካባቢው ባለው ማህበረሰብ ዘንድ ለካ ቃሉ ጸያፍ ነው። እሳቸው አያውቁትም ያለ ከተሱ ይስቃል። እሳቸው ትምህርቱ ደስ ያለው መስሏቸው ህዝቡ ነው ደስ ብሎት እየሳቀበት ድጋሚ ይደግሙታል። ህዝቡ የበለጠ ይስቃል። ከዛ በኋላ ስንወጣ ምንድነው ችግሩ? ለምንድነው ቅድም ሲሳቅ የነበረው ስንል አይ ትርጉሙ እኮ ይሄ ማለት ነው። ስለዚህ አንዱ ቃል አንዱ ቦታና ሌላ ቦታ ሲሄድ ትርጉሙ ሊለያይ ይችላል። ስለዚህ አንቺ ሴት ከአንቺ ጋር ምን አለኝ የሚለው በእነሱ ዘንድ ክብር ያለው አንድ ከሌላው ጋር የሚግባባበት የሚከባበርበት የሚደማመጥበት እንደሆነ ባህል ሲጠና በዚህ መልክ እናየዋለን። በእኛም ቢሆን ያን ያህል የተለጠጠ ትርጉም የለውም። በነገራችን ለምሳሌ አሁን እየተነጋገር እኔ ከአንተ ጋር ምን አለኝ ብል እንዲሁ አሁን እነሱ እንደሚሉት ምርር ያለ ትርጉም የለም አለ። አሁን ባል ከሚስቱ ጋር እየተነጋገረ ባንድ ጉዳይ እኔ ከአንቺ ጋር ምን አለኝ ቢል እንፋታ ማለት ነው። በዛ ነው ተረዱ ወይም እሷ ከአንተ ጋር ምን አለኝ ብትል በቃ አለቀ። ክርር ያለ ነው። ጫፍ ሂደን ነው የምንተረጉመው። ሲጀመር ቃል እኮ ትርጉም አለው አይምሮ ውስጥ። አንድ ቃል አይምሮ ውስጥ ምን አለው? ትርጉም አለው። ሲነገር መልእክት አለው። ስለዚህ አንደኛው ይሄ። ሁለተኛው እኛ የምናየው ቃሉን ብቻ ሳይሆን ቀጣይ ምን ሆነ ነው። ቀጣይ ምን ሆነ? ለምሳሌ ከአንቺ ጋር ምን አለኝ ካለ በኋላ ምንድን ነው የሆነው? እመቤታችን ያለችው ምንድን ነው? የሚላችሁን አድርጉ። ምን ማለት ነው? የሚላችሁን አድርጉ ማለት ምንድን ነው? እኔ አመልክቼላችኋለሁ፣ አሳስቤላችኋለሁ፣ ፈቃደኛ ሆኗል ማለት ነው። ማለት ወይኑን መልሶ ሊሰጣችሁ ፈቃደኛ ሆኗል። ግን የሚላችሁን ምን በሉ? እኔ የምለውን ሊያደርግ ነው የሚላችሁን እናንተ እና ማለት ነውና እንዲህ አይነት ሁኔታዎችን መሰረት አድርገን መረጃት ያስፈልገናል። ደግሞ ነገራችን ላይ ወደ መቅድሙ ላይ ጊዜ ወስጄ ወደ ዋናው ሳልገባ እንዳልቀር ነው ያለፍኩት እንጂ መቅድሙ ላይ ብዙ ማየት የሚገባል ሁኔታዎች ነበሩ።